ራስን የመቀየር ጥበብ። ብዙዎቻችን በየዓመቱ መጀመሪያ ላይ በቃ ዘንድሮ እለወጣለሁ እንላለን። አዳዲስ እቅዶችን እናወጣለን፣ ጂም እንመዘገባለን፣ መጽሐፍ ለማንበብ እንወስናለን። ነገር ግን ሳምንታት ወይም ወራት ሲያልፉ ተመልሰን ወደ ነበርንበት የድሮ ማንነታችን እንገባለን። ለምንድነው ራስን መለወጥ ይህን ያክል ከባድ ሆነብን? ችግሩ ያለው አቅም ስለሌለን አይደለም። ችግሩ ያለው ስለ ለውጥ ያለን አመለካከትና የምንከተለው መንገድ የተሳሳተ ስለሆነ ነው። ዛሬ በስሜት ብቻ ሳይሆን በተጨባጭ ሳይንስና በተላላቅ ሰዎች ፍልስፍና ተደግፈን ሕይወታችንን እንዴት ከመሰረቱ መለወጥ እንደምንችል እንመለከታለን። የመጀመሪያውን ነጥብ ስንመለከት ማንነትን መቀየር። ለውጥን ለመጀመር የመጀመሪያው እርምጃ ግብን ሳይሆን ማንነትን መቀየር ነው። ታዋቂ የአቶሚክ ሃቢትስ መጽሐፍ ጸሐፊ ጄምስ ክሊር እንዲህ ይላል፣ እውነተኛ የባህሪ ለውጥ የማንነትን ለውጥ ነው። ይህ ማለት ምን ማለት ነው? ለምሳሌ ሲጋራ ማቆም የሚፈልጉ ሁለት ሰዎችን እንውሰድ። አንድ ሰው ሲጋራ ሲጋበዝ አይ አመሰግናለሁ ለማቆም እየሞከርኩ ነው ይላል። ይህ ሰው አሁንም ራሱን እንዳጫሽ ነው የሚያየው፣ ነገር ግን ላለማጨስ እየሞከረ ነው። ሁለተኛው ሰው ግን አይ አመሰግናለሁ እኔ አላጨስም ይላል። ልዩነቱን አያችሁት? ሁለተኛው ሰው ማንነቱን ቀይሯል። ራስን ለመቀየር ስትነሳ መጽሐፍ ማንበብ ፈልጋለሁ አትበል፣ እኔ አንባቢ ነኝ በል። ክብደት መቀነስ ፈልጋለሁ ሳይሆን እኔ ጤናማ ሰው ነኝ ብለህ ምን የምታደርገው ነገር ሁሉ እሆነዋለሁ ብለህ ከምታስበው ማንነት ጋር መጣጣም አለበት። ለውጥ ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ አይሆንም። ሁለተኛው ነጥብ ስንመለከት የልማድ ኃይል። ሁለተኛው ነጥብ የማያቋርጥ ትንሽ እርምጃ ነው። ብዙ ጊዜ በአንድ ጀንበር እንድንለወጥ እንፈልጋለን። ነገር ግን ታላቁ የግሪክ ፈላስፋ አርስቶትል እንዲህ ብሎ ነበር፣ እኛ ማለት ደጋግመን የምናደርገው ነገር ነን። ስለዚህ ብቃት ኤክሰለንሲ ልማድ እንጂ ድርጊት አይደለም። ራስን ለመለወጥ የግድ በቀን 10 ሰዓት መስራት አይጠበቅብም። የሚያስፈልገው በየቀኑ 1% መሻሻል። ዛሬ 1 ገጽ አንብብ፣ ነገ ደግሞ 2 ገጽ። ዛሬ 5 ደቂቃ ስፖርት ስራ፣ ነገ 6 ደቂቃ። ለውጥ የማራቶን ሩጫ እንጂ የስፕሪንት ውድድር አይደለም። አብዛኛው ሰው ተስፋ የሚቆርጠው ዛሬ ጥረቱ ነገ ፍሬ አፍርቶ ካላየ ነው። ነገር ግን የቀርከሃ ዛፍን አስታውስ። ለ5 ዓመታት ያህል መሬት ውስጥ ምንም ሳይታይ ስሩን ሲዘርጋ ይቆይና በ6ኛው ዓመት ግን በ6 ሳምንታት ውስጥ 90 ጫማ ወደ ላይ ይተኮሳል። አንተም ዛሬ የምትለፋው ልፋት ነገ ለሚታየው ማንነትህ መሰረት እየጣለ መሆኑን አትርሳ። ሶስተኛውን ነጥብ ስንመለከት አካባቢን መምረጥ። ሶስተኛውና ወሳኙ ነጥብ ማህበራዊ ክበብ ነው። ታዋቂው የቢዝነስ ፈላስፋ ጂም ሮን አንድ ዝነኛ ንግግር አለው። አንተ ማለት በብዛት ጊዜን የምታሳልፍባቸው የ5 ሰዎች አማካይ ውጤት ነው ይላል። ራስን ለመለወጥ እየሞከርክ ነገር ግን የምትውልባቸው ሰዎች አሉታዊ ራዕይ የሌላቸውና ጊዜያቸውን የሚያባክኑ ከሆኑ የእነሱ ጉልበት አንተን ወደታች ይስባል። ንስር ከሆንክ ከዶሮዎች ጋር አትዋል፣ ምክንያቱም መብረር ትረሳለህ። ይህ ማለት ጓደኛህን ጥላ ማለት አይደለም። ነገር ግን ወደምትፈልገው ህይወት ሊወስዱ ከሚችሉ ከሚያበረታቱ ከሚሞግቱ ሰዎች ጋር ጊዜህን አብዛ። አካባቢ ከፍላጎት ጋር ኃይል አለው። አራተኛውና የመጨረሻው መከራን መቀበል። አራተኛው ነጥብ ህመም የለውጥ ኃይል አካል መሆኑ መቀበል ነው። ብዙዎቻችን ምቾትን እንፈልጋለን፣ ነገር ግን ምቾት ዞን ውስጥ ምንም አይነት እድገት የለም። በሁለተኛው የዓለም ጦርነት ናዚ ማጎሪያ ካምፕ ውስጥ የነበረውና ሜንስ ሰርች ፎር ሚኒንግ የተሰኘውን መጽሐፍ የጻፈው ቪክቶር ፍራንክል እንዲህ ይላል፣ ሁኔታዎችን መለወጥ ስንነሳ ራሳችንን ለመለወጥ እንገደዳለን። ራስን መለወጥ ማለት የድሮን ማንነት መግደል ማለት ነው። ይህ ደግሞ ህመም አለው። የድሮ ልማድን ስትተው ሰውነት ይቃወማል፣ አእምሮ ሰበብ ይፈጥራል። ያን ሰዓት ነው እያደግኩ ነው ብለህ ማሰብ ያለብህ። ብረት የሚጠነክረው በሰዓት ውስጥ ሲያልፍ ነው። አንተም ጠንካራ ማንነት የምትገነባው ስሜትህ ተወው ሲልህ እኔ እቀጥላለሁ ብለህ ራስን ስታሸንፍ ነው። ውድ ተመልካቾች፣ ራስን መለወጥ የአንድ ቀን ስራ አይደለም፣ የህይወት ዘመን ጉዞ ነው። ሮማዊ ፈላስፋ ሴኔካ እንዳለው እኛ ያለን ጊዜ አጭር አይደለም፣ ነገር ግን ብዙ ጊዜን የምናባክነው እኛ ነን ይላል። ዛሬ አሁን በዚህ ደቂቃ ምርጫ አለህ።
ነገን እንደ ትላንቱ መኖር ትችላለህ ወይም ዛሬን የለውጥ የመጀመሪያ ቀን ማድረግ ትችላለህ? አንድ ትንሽ ጥያቄ ልጠይቃችሁና ልሰናበት። የምትፈልጉት ማንነት ላይ ለመድረስ ዛሬውኑ መተው ያለባችሁ አንድ ልማድ ምንድን ነው? ኮሜንት ላይ ጻፉልኝ። ቃላችሁ ለራሳችሁ ቃል አድርጉት። ስለተከታተላችሁኝ አመሰግናለሁ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የለውጥ ቤተሰብ ይሁኑ። ሰላም።